ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ ሁለተኛ ወሩን ያገባደደ ነው። በርካታ ስራዎችን ባለፉት 2 ወራት ሰርቷል። በቅርቡ የተሰማውና የፋኖ ኃይሎች ድሮን መጣጣቃቸውን የሚያሳየው መረጃ በፋኖ የትግል ታሪክ ውስጥ ሁነኛ እድገት ተደርጎም ተወስዷል። ፋኖዎች አንድነታቸውን ካረጋገጡ በኋላ በበርካታ አውደ ውጊያዎች ከፍተኛ የሆነ ወታደራዊ ድሎችን እያገኙ ይገኛሉ። አንድነታቸው ለዚህ ስኬት ዋነኛ ምክንያት የሆነ እየተገለጸ ነው የሚገኘው። ይህንን አንድነት እንዲመጣ ያደረጉትና ሁለቱን ወገኖች በማገናኘት ከፍተኛ ሚና የተጫወቱት የፋኖ አንድነት አመቻች ኮሚቴ ባለፈው ሁለቱን የኮሚቴውን አባላት ማነጋገራችን ይታወሳል። ዛሬም ሌሎች 2 የኮሚቴው አባላትን በማነጋገር ወቅታዊ ሁኔታዎችን የሚገልጹልን ይዘን የቀረብንበትን መድረክ ነው የምትከታተሉት። መልካም ጊዜ፣ መልካም ቆይታ። ጤና ይስጥልን አቶ ዳዊት ሳሙኤል፣ አቶ ኃይለ ገብርኤል አያሌው፣ ሁለታችሁንም በጣም አመሰግናለሁ። እንዴት ከረማችሁ? እንኳን ወደ አንከር ሚዲያ መድረክ በሰላም መጣችሁ። እናመሰግናለን። እንግዲህ ቀደም ሲል አስተዋውቅ ያለው ሁለታችሁም ከፋኖ አንድነት አመቻች ኮሚቴ አባላት ናችሁ። ባለፈው ሻለቃ ዳዊት ወልደ ጊዮርጊስንና እንደዚሁ አምባሳደር ብርሃነ መስቀልን ማነጋገራችን ይታወሳል። በወቅቱ ያው የአንድነቱ ብስራት ዋዜማ ስለነበረ የተወሰኑ ነገሮችን እንዲሁ አጋርተውናል። እስቲ ወደዛ ከመሄዳችን በፊት ያው እናንተም ኮሚቴ አባላት ናችሁ። ይሄ አንድነት እንዲመጣ ከምንም በላይ ሚናችሁ የሚጠቀስ እንደሆነ ነው የምረዳው። ለማንኛውም ቢዘገይም እንኳን ደስ አላችሁ ለማለትም እድሉን ባገኝ ደስ ይለኛል። ለማንኛውም ወደ ዋናው ጉዳያችን ከመግባታችን በፊት እስቲ ኢትዮጵያ ያለችበት ሁኔታ ባጭሩ ግለጹልን። ዛሬ ያለንበት ሁኔታ እጅግ አሳዛኝ ነው። ብዙ ነገሮች በኢትዮጵያ አንጻር የሚጠቀሱት ነገሮች ለጆሮ ጥሩ አይደሉም። የሚሰሙት ነገሮች እንደዚሁ ስሜትን የሚያሳምሙ ናቸው። እንደው ከዳዊት ልጀምርና ኢትዮጵያ ምን ላይ ነው ያለችው? እንዴት ነው እየተከታተላችሁት ያለው? ዳዊት። አመሰግናለሁኝ ወንድም መሳይ፣ ጥሩ ጥያቄ ነው። ኢትዮጵያ በአሁኑ ሰዓት ሰኔና ሰኞ የሚባል የአማርኛ አባባል አለና ሰኔና ሰኞ የገጠመበት ወቅት ላይ ነው ያለችው። በቀጠናውና በዓለም አቀፍ ሁኔታ የዓለም ሁኔታ ያለበት ያው እንግዲህ አውሮፓ ከምንኖርበት ሀገር እስከ መካከለኛው ምስራቅ ድረስ በጦርነት ያለበት ከፍተኛ ምስቅልቅል ያለበት ዓለም ችግር ውስጥ የገባችበት ወቅት ነው። በዚህ ወቅት ደግሞ አሳዛኙ ነገር በሀገራችን በተቃውሞ በመንግስት ላይ የተቀመጡት ሰዎች የሀገሪቱን ታሪክ የሀገሪቱን መሰረት ለማፍረስ የሚፈልጉትና ኢትዮጵያዊነቱን የማይፈልጉት ሃይማኖቱን፣ ባህሉን፣ ታሪኩን፣ ባንዲራውን የማይፈልጉት ሰዎች ስልጣን የያዙበት ወቅት ሆነና ሰኔና ሰኞ ገጥሞባታል ኢትዮጵያ። ባጭሩ ባስቀምጠው ይሻላል። አመሰግናለሁ ዳዊት። ምናልባት በየውይይታችን በስፋት መነካካታቸው አይቀርምና በዛም ታነሳላችሁ ኢትዮጵያ አሁን የገባችበትን ፈተና። ወደ ኃይሌ ልምጣ። ኃይሌ ሳንተ እንዴት ነው የምትረዳው? ለምርጫ ሽርጉድ እያለ ነው አገዛዙ። ፋኖ እንዳትመጡብን ብሏል፣ አስጠንቅቋል። ሌሎች አካላትም እንደዚሁ የምርጫ ሁኔታ የማይሆን ነው እያሉ እየገለጹ ነው። አንተ ኢትዮጵያን እንዴት ትገልጻታለህ አሁን ባለው ሁኔታ? በጣም ከባድ አጣብቂኝ ጊዜ ላይ ነው የደረስነው። በሌላም በኩል ደግሞ ጥሩ ኦፖርቹኒቲም ከፊታችን እንዳለ ያሳያል። የአብይ አህመድ እና የብልጽግና የምርጫ ጨዋታ እሱን በደንብ የፋኖ አመራሮችን ገልጸውታል። የትም የሚያደርስ አይደለም፣ ኢትዮጵያንም ወዴትም የሚያሻገር አይደለም። ነገር ግን ደግሞ ምርጫዎች አሉ። ከኛም ከፊታችን ሁኔታው ከዓለም አቀፉም ሁኔታ ከቀጠናው ከተፈጠረው ቀውስ ማኳያ ለኛም የቀረቡ ጥሩ አጋጣሚ ጥሩ ምርጫ ሁኔታዎች አሉ። ይሄም ምርጫ ነፃነት ወይም ባርነት፣ በብልጽግና እየተረገጡ መኖር ወይም ነፃነትን መቀዳጀት የሚቻልበት እድል አሁን ከፊታችን አለ። አሁን ባለው ተጨባጭ የቀጠናውና የዓለም አቀፍ ሁኔታ ያመጣው የኢኮኖሚ ቀውስ አለ፣ የነዳጅ እጥረት አለ። እንደሚታወቀው የብልጽግና አገዛዝ የዩናይትድ አረብ ኤሚሬት ቅጥረኛ ሆኖ በከፍተኛ የጄኖሳይድ ስፖንሰርነት
ህዝባችን ላይ ከፍተኛ መከራ ሲያደርስ ነበር ያለው። ይሄንን ሲረዱ የነበሩ አካላት በአሁኑ ሰዓት ራሳቸው ውስጣዊ ችግር ውስጥ ነው ያሉት። በአንጻሩ የኢኮኖሚው ጫና፣ የነዳጅ እጥረት ሰራዊቱን ከዳር እስከ ዳር አንቀሳቅሶ የሰራዊት የእንቅስቃሴውን የሚገታበት እድል ስላለ ፋኖና ሌሎች ነፃ አውጪ ኃይሎች በየቀጠናው ያሉ ተነጋግረው ተስማምተው ይሄንን ኃይል በአጭር ጊዜ ለመንቀል የሚያስችልም ኦፖርቹኒቲ ያለና ህዝባችን የቀልዱን ምርጫ ሳይሆን ራሱን የምርጫው ባለቤት አድርጎ ነፃነቱን የሚቀዳጅበት ከዚህ አገዛዝ ነፃ የሚወጣበትን እድል ለማመቻቸት ደግሞ የሚሰጥ ወርቃማም አጋጣሚ ከፊታችን እንዳለ ማሰብ እንችላለን። እዛ ላይ መሰራት አለበት። ሁሉም ኢትዮጵያዊ ይሄንን አውቆና ተረድቶ የሚመጣበትን ጫና ለመወጣት ለዘለቄታው መፍትሄ ለማግኘት ከታጋዮች ጎን መሰለፍ ይኖርበታል። በደጀንም በተሳትፎም ትግሉን ማገዝ ከተቻለ ስርዓቱን በራሳችን የምርጫ ተርምና ኮንዲሽን መንቀል እንችላለን ብዬ ተስፋ አደርጋለሁና የብልጽግና የምርጫ ግን ቀልድ ነው። ያንን ይዘው የሚሄዱ አካላት ከሂደታቸው ራሳቸው እንዲታቀቡ የተሰጠው መመሪያ ቢያከብሩ መልካም ነው ብዬ አስባለሁ። እንግዲህ ወደ ዕለቱ አጀንዳችን እንምጣ። ሁለታችሁም የአማራ ፋኖ አንድነት አመቻች ኮሚቴ ነበራችሁ። ይሄ አንድነት ተረጋግጦ አሁን የአማራ አንድ የፋኖ መዋቅር አንድ አደረጃጀት በወታደራዊም በፖለቲካውም የሚንቀሳቀስ እንደዚሁ ተቋም ተመስርቷል። ያ ተቋም ከተመሰረተ በኋላ ያለው ለውጥን በተመለከተ እንደዚሁም ይሄ ተቋም እንዲመጣ ይሄ የአማራ ፋኖ አንድነት እንዲመጣ አፋምን እንዲመጣ ከእርስ በርስ ካላቸው መቀራረብና መገናኘት ለዚህ ካላቸው ሁሉም ውሳኔ ልቅ የሌሎች ኃይሎች አስተዋጽኦ የሚጠቅሱ ወገኖች አሉ፣ በሌሎች የሚጠመዘዙ ይህም እንዲመጣ ያደረገው ሌሎች ኃይሎች ናቸው ብለው የሚገልጹ ወገኖች አሉና እንደው ይህንንም አንድ ላይ አድርገህ ዳዊት የነበረው ሁኔታ አጠቃላይ ለውጡንም በተለይ ከተቋሙ ምስረታ በኋላ ያለውንም ለውጥ እንደው እንዴት እንደታየብህ ገልጽልን። እድሉ ላንተ ልስጥ። አዎ ጥያቄው ስትለኝ ፈገግ አስባለኝ። ምክንያቱም እነዚህ የሚባሉት ኃይሎች መሰረታዊ የአማራ ጠላቶች ናቸው እና እነዚህ ሰዎች አንድ እንዲሆን አማራ የሚፈልጉ ከሆነ የሚያስቅ ነገር ስለሆነ ነውና ወደ ነጥቡ ስመጣ በመጀመሪያ ደረጃ እዚህ ውስጥ ያሉትን ኮሚቴዎች ከዛም ውጭ የተሳተፉትን ሌሎች 11 ሰዎች ከዛ በኋላ 7 ሰዎች ነን የሆነውና የተሳተፉትን ሰዎች ባክግራውንድ ስንመለከት ፈጽሞ የተገንጣይ ኃይሎችን ወይም ደግሞ የኢትዮጵያን መሰረታዊ ጠላትነት ያሉ ኃይሎች ጋራ በተቃራኒው ላለፉት 50 ዓመት 60 ዓመት የኖሩ ሰዎች ናቸው። አንደኛ። ሁለተኛ ደረጃ ኢቭን ኢንቴንሽናሊ ተዋውቀናል። ምሳሌ እኔን እዚህ ውስጥ ከልዑሉ ውጭ ሌሎቹ እኔን አያውቁኝ። አንደኛ ዛሬ ነው እንግዲህ በቪዲዮ የሚመለከተኝ ኃይለ ገብርኤልና ማንንም አያቀኝ። ግን ተገናኘን፣ ተወያየን፣ ፕሮግራም ወጣ፣ ፕላን ወጣ። በስልክ ነበረ ስትገናኙ የነበረው? በስልክ ነው የምንገናኝ የነበረው፣ በዋትስአፕ ነው የምንደዋወል የነበረው። ግን ሐሳቡ ዴቨሎፕ ተደርጓል። ከዛ በፊት ከሜይ ጀምሮ ቀድሞ ሻለቃ ዳዊት ብዙ እንትን አድርገዋል። በኋላ ግን ከጁን ማነው ነሐሴ ማለት ነው ከዛ ጊዜ ጀምሮ ነው አክቲቭሊ እንትን ብያለሁኝ። እና አንደኛ ከተለያየ እድሜ ያለው፣ ሁለተኛ ደረጃ ለምሳሌ ከወጣት ከሽማግሌ ከአራቱም ክፍለ ሀገር ተወላጆች የሆኑ ሰዎች ኤክስፒሪየንስ ኒውትራል የሆኑ ሰዎች ሁሉ ተመርጦ ነው ወደ 7 ራሱ ይወረር ነውና አንደኛ ይሄ ነው። ሁለተኛ ደረጃ በመሰረታዊ ደረጃ ሰነዶቹ ሲመለከቱት የተቀመጡት ነገሮችን ስንመለከት የሚባሉት ኃይሎችን ሊደግፍ የሚችል ነገር አይደለም። ለምሳሌ አንዱን ነጥብ ብናመጣ ከዚህ በኋላ የትኛውም ግለሰብ የትኛውም ቡድን በዚህ የትጥቅ ትግሉ ውስጥ ያለ ሰው ከሶስተኛው ወገን ከማንኛውም ጋር የፖሊት ቢሮ እስካልፈቀደ ድረስ መሳተፍ አይችልም። ለምሳሌ አንዱ የፋኖ መሪ ተነስቶ ከህወሓት ጋር ከብልጽግና ጋር ልገናኝ ማለት አይቻልም። አሁን ተፈርመዋል። ይሄ ግን በፖሊት ቢሮ ውሳኔ ብቻ ነው ከዚህ በኋላ የሚሆነው ተቋሙ የተቋቋመውና ይሄን አሁን የሚሉት ሰዎች ዲቴይል ያለውን ነገር የማያውቁ ሰዎች። ሁለተኛ ደረጃ ደግሞ የስንፍና ሞሬ ነው። የስንፍና ወሬ ማለት ያለውን የተሰራውን ትልቁን ስራ ለማጥላላት በጣም ትናንሽ ነገር የውሸት ወሬ እያመጡ እንትን ማለት ነው እንጂ መሰረታዊ የሆነ እንትን የሌለው ነገር ነው ማለት ነው። ቤዝ የሌለው ነገር ነው። ያ ማለት ግን
ይሄ ኃይል የተቋቋመው የመላውን አገሪቱን ኢትዮጵያውያንን በአንድነት አስተባብሮ እዚህ ውስጥ ያለነው ሰዎች አንድነትን እንደግፍ ሰዎች ነን። የኢትዮጵያን አንድነት ማንደራደር ሰዎች ነን እና በአንድነት የኢትዮጵያን ህዝብ ከትግራይ ጀምሮ እስከ ጋምቤላ እስከ ኦጋዴን ድረስ ያለው ህዝብ በአንድነት ወደፊት የሚመጣበትን ስራ ይሰራል እና እነዚህ ግን ማንንም እኔን ጠርተው ያነጋገሩኝ ሻለቃ ዳዊት እነ ልዑል አስፋወሰ እነዚህ ናቸው። ከዚህ ጀርባ አንድም ቀን ሌላ ድርጅት አይደለም ሌላ ኃይልም ሚስጥር ተጠብቆ ነው የተሰራው እና ቤዝለስ ምንም መሰረት የሌለው ወሬ ነው። አመሰግናለሁ ዳዊት። ኃይሌ ምናልባት በዚህ ጉዳይ ላይ ብትጨምር በተለይም ከጀርባ አሉ ስለሚባለው ከዛ በኋላ የነበረውን ለውጥም በተመለከተ እሱንም አንድ ላይ አድርገህ ተጨማሪ ሐሳብ ብታጋራን። ኖን ያደራጀው ሌላ ኃይል ነው ብለው አንዳንድ የብልጽግና ምሁራንና የብልጽግና ካድሬዎች በስፋት ስማት ሲያጠለሹ ነበርና እነሱ በህወሓት ጥብቆ እና ጡጦ ያደጉ ናቸው። የራሳቸውን ነፃነት አያውቁም። ስራቸውም ተልኳቸውም በተላላኪነት ስለነበር ሁሉም እንደነሱ ይመስላቸዋል። የዚህን የፋኖን አንድነት ያመቻቹት ኮሚቴ አባላት ቅድም ዳዊትም እንደጠቀሰው ክቡር ዶክተር ልዑል አስፋወሰን አስራተ ካሳን የሚያህል በነ ጸሐፊ ትእዛዝ አክሊሉ አብተወልድ ልክ የሚታዩ በጣም ሞገስ ምግባር ቅንነትና ችሎታ ያላቸው ትልቅ ሞገስ የሆኑ አባት እንደ ሻለቃ ዳዊትና አምባሳደር ብርሃነ መስቀልን የመሰለ ሲኒየር ዲፕሎማቶች በአፍሪካ ውስጥ ብዙ ቀውስና ችግሮች ባሉበት ቦታ ሁሉ የፈቱ የመንግስታትን ችግር የፈቱ ታላላቅ ሰዎች ናቸው። በዚህ የአመቻች ሂደት ውስጥ ያሉት ብልጽግና የሚባለው ስብስብ ካድሬውንም አድርባይ ምሁራኖቹንም ደምሮና አባስቶ በእነዚህ ሰዎች ልኬታ እንኳን የሚቆም አዋቂ ሰው አለው ብለን ለማለት አንችልምና ይሄ ስም ማጥፋት ነው። አማራ የራሱን ታሪክ በራሱ ልጆች ነው ያደሰው። ይሄ ትልቅ መማር ለሚችል አጠቃላይ ለኢትዮጵያ ታጋይ ኃይል በሙሉ ችግሮችን በራስ ውስጥ የመፍታት ቅራኔን አቻችሎና ልዩነትን ፈቶ በጋራ መቆም የሚቻልበት የአባቶቻችን የቆየ ባህልና ትውፊታችን ነው። ይሄንን ለማድረግ የማንም የውስጣዊ ጣልቃ ገብነት የውጭ ኃይሎች ድጋፍ የውጭ ኃይሎች ጣልቃ ገብነት የሚያስፈልገው አይደለም። ፋኖ በራሱ ልጆች በራሱ ምሁራን በራሱ ሽማግሌዎች ተዳኝቶ ራሱ ተነጋግሮ የራሱን ቅራኔ ፈቶ ዛሬ ለሚታይበት ቁመና ላይ ደርሷልና ይሄ ከፍተኛ ስም ማጥፋት ነው። የአማራንም ባህል ትውፊትና ታሪክም የማያውቁ ሰዎች የነጻነትንም ትርጉም የማይረዱ የብልጽግና ካድሬዎችና አድርባይ ምሁራን የሚያካሂዱት ተራ ዘለፋ ነው። እሱን አንቀበልም። እንዳልከው